ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች፣ የእግዚአብሔር ስም የተባረከ ይሁን። እንደምን አላችሁ? እንደምን ቆያችሁ? የእግዚአብሔር ጥበቃና አብሮነት ሁል ጊዜ ከእናንተ ጋር ይሁን። የእግዚአብሔር በጎነትና የእግዚአብሔር ሰላም አይለያችሁ። ባላችሁበት ምድር ላይ የእግዚአብሔር ምሕረትና ቸርነት ከሕይወታችሁ አይለይ። በመቀጠል እግዚአብሔርን ቃል አንድን ክፍል እንመለከታለን። መጽሐፍ ቅዱስ ላይ ሕዝቅኤል መጽሐፍ ላይ ምዕራፍ 18 ከቁጥር 30 ካለው ክፍል እናያለን ማለት ነው። ምን ይላል እግዚአብሔር ቃል የምለው በዚህ ቦታ ላይ የምናገረው ለእስራኤል ልጆች ናቸው። የምናገረው እግዚአብሔር ቃል ማለት ነው። ለእስራኤል ልጆች፣ ለቃል ኪዳን ልጆች እግዚአብሔር ምን እየተናገረ እንደሆነ እንመለከታለን በዚህ ቦታ ማለት ነው። የእግዚአብሔር ቃል ምን ይላል የሚለው በራሳችን በሕይወታችን አሁን እየሰማን እግዚአብሔር ቃል ምን ይላል የሚለውን እንድናስተውል እግዚአብሔር ይርዳን። ቃሉን በጌታ ስም ሆኜ አነባለሁ። እንዲህ ይላል የእግዚአብሔር ቃል፣ የእስራኤል ቤት ሆይ ስለዚህ እንደ መንገዱ በየሰው ሁሉ እፈርድባቸዋለሁ ይላል ጌታ እግዚአብሔር። ንስሐ ግቡ፣ ኃጢአታቸው እንቅፋት እንዳይሆንባቸው ከኃጢአታቸው ሁሉ ተመለሱ። የበደላችሁትን በደል ሁሉ ከእናንተ ጣሉ። አዲስ ልብና አዲስ መንፈስን ለእናንተ አድርጉ። የእስራኤል ቤት ሆይ ስለምን ትሞታላችሁ? የሞችውንም ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወቱ ኑሩ ይላል የእግዚአብሔር ቃል ማለት ነው። እዚህ ቦታ ላይ በጣም ትልቅ ቃል ነው የተናገረ ለእስራኤል ልጆች እግዚአብሔር የተናገረ ለእስራኤል ቤት ሁሉ እግዚአብሔር የተናገረው ቃል በጣም ከባድ ቃል ነው። በጣም ትልቅ ቃል ነው። ይሄ ቃል እስራኤልን ቤት እንደ መንገዳችሁ እፈርድላችኋለሁ ይላል። እንደ መንገዳችሁ ለእያንዳንዱ ሰው እንደ መንገዳችሁ እፈርድላችኋለሁ ይላል። ይሄ የእስራኤል ልጆች እግዚአብሔር ቃል የገባቸው ሰዎች፣ ቃል ኪዳን ያለባቸው ሰዎች የእስራኤል ልጆች፣ ምናልባት የእስራኤል ልጆች እግዚአብሔር በያዕቆብ ላይ ነው ቃል የገባ። ያዕቆብን የእስራኤል ብሎ ስም ሰየመ። የቃል ኪዳን ሕዝብ ማለት ነው። እስራኤል የያዕቆብ ትውልድ ነው። ለእነዚህ ሰዎች ቃል የገባቸው ሰዎች፣ ቃል ያለበት ሰዎች ነው። እስራኤልን የባረከ ሰው ነው። ከዚህ በኋላ